የኔ ጨዋ ስለ ሰዎች አትጨነቂ፣ ከልቤ ነው። ሰዎች ስምሽን እንጂ ታሪክሽን አያውቁትም። ፈገግታሽን እንጂ ህመምሽን አይረዱትም። ውበትሽን አይተውት ሊሆን ይችላል፣ ጠባሳሽን ግን አይመለከቱትም። የአንደበትሽን ቃላቶች ሰምተውት ሊሆን ይችላል፣ የልቦናሽን እውነት የውስጥሽን ሲቃ ግን መቼም ቢሆን አይረዱትም። ጥሩ ሰራሽ መጥፎም ሰራሽ ሁሌም ቢሆን ይመዝኑሻል። አንቺ ብቻ የራስሽን መንገድ ተከታይ። ስለ ሰዎች አትጨነቂ። በባለፈው ዓመት ያንኳኳችሁት በር ዘንድሮ ይከፈትላችሁ። እንደገና አታንኳኩ። ባለፈው ያስለቀሳችሁ ዘንድሮ ሳቁበት። ባለፈው ልመና ውስጥ የሆናችሁ ዘንድሮ አግኙ። በባለፈው ዓመት የከፋችሁ ሰዎች ዘንድሮ ደስተኛ ሁኑ። በባለፈው እንቅልፍ ያጣችሁ በዚህ ዓመት እንቅልፍ አግኙ። በባለፈው በሽተኛ የነበራችሁ ጤና ያጣችሁ በዚህ ዓመት ጤናችሁ ይመለስ። በባለፈው ትርፍ ያጣችሁ በዚህ ዓመት ኪሳራ ወጥቶ ትርፍ አግኙ። በባለፈው ዓመት ሰላምና ረፍት ያጣችሁ በዚህ ዓመት ሰላምና ረፍት አጥጡ፣ ሰላምና ረፍት አግኙ። በባለፈው ዓመት ስትጠይቁ የነበራችሁ በዚህ ዓመት ይደረግላችሁ። በባለፈው ዓመት ስትፈልጉት የነበረውን በዚህ ዓመት አግኙት። በባለፈው ዓመት ስታለቅሱበት፣ ስታነቡበት፣ ስትከፉበት፣ ስትጨነቁበት የነበረውን በዚህ ዓመት እግዚአብሔር ከሱ ይገላግላችሁ። በባለፈው ዓመት ስትጨነቁበት የገባኝ አንድ ትልቅ ነገር ቢኖር ከእግዚአብሔር በስጦታ የምቀበለው እንጂ በመፍትና በይገባኛል የማገኘው አንዳች ነገር እንደሌለ ነው። እርሱ ልዑል አምላክ ነውና በሕይወቴ ያጋጠሙኝ ስብራቶች ሁሉ ይህንን ካላገኘው ሞታለሁ ያልኩት ጊዜ ነው። እርሱ ባልቀደመበት መራመድን፣ እርሱ ባልወደደበት መገኘትን እፈራለሁ። እናንተም ባልሆነላችሁ ነገር ላይ አመስግኑ። አንተ ሁሌም ትክክል ነህ በሉት። ሰው ቁጡ ከሚሆንበት ነገር አንዱ ፈልጎ ማጣት ነው። የማጣት በረከትን፣ የመገፋት ሕይወትን አጣጥሙ። ስለሆነው ነገር ሁሉ እግዚአብሔር ይመስገን። ራስህን የሰጠህበት ቦታ ደግሞ ትንሽ የሆነ ጥርጥር ካደረብህ ከዛ በኋላ ሰው ማለት አንቺ ላይ ትንሽ የሆነ ጥርጥር ካደረበት ከዛ በኋላ እንደ በፊቱ መሆን አይችልም። ለምን ብላችሁ ብትሉ አንድ የተሰበረ እምነት ለመጠገን ምናልባት ዘመናት ሊፈጅ ይችላል። ተመችቶኛል። ከጩኸቱ፣ ከግርግሩ፣ ከፉክክሩ ልታይ ከሚባልበት ከፍታ ከዛ ሁሉ ውድድር ነገር ተሰጥቶኛል። እመኑኝ እኔ በጣም ተመችቶኛል። ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ሁሉ ነው። ከኔ ያለ ሰላም በእናንተ አለን። የጀግኖች ወዳጆች እንዴት ናችሁ? ሁሉ ሰላም ነው። ሰላም ሁሉ ነው። እንግዲህ የልዑል እየነፈት አዙሮ ይዘፋል ነው። መቼ አገግሞ መቼ ተሽሎት መቼ እንደሚመጣለን እየጠበቅን ነው። እንግዲህ እናንተን በጉጉት እየጠበቃችሁ ብዬ ተስፋ አደርጋለሁ። እና ያው እንግዲህ እመቤቴ ድንግል ማርያም ምሕረቱ ልካለት ተፈውሶ በሰላም ወደ ስራው እንደሚመለስ ተስፋ አለኝ። የእውነት እኔ ቪዲዮ በተለቀቀ ቁጥር ዛሬ ይመጣን፣ ቪዲዮ በተለቀቀ ቁጥር ዛሬ ይመጣን እያልኩኝ በጉጉት ነው የምጠብቀውና አንተ መልካም ሰው ነህ። የሀገራችን ኩራት፣ የሀገራችን ጀግና፣ የእውነት መኩሪያችን ነህና እግዚአብሔር ምሕረቱን ልኮልህ በቅርቡ ወደ
ስራ እንደምትመለስ ተስፋ አለኝ። ሁላችሁም በጸሎት ክርስቲያን በጸሎታችሁ ሙስሊሞች በዱዓ ሁላችሁም አትርሱት። ማለት የአገር ኩራት ነው፣ ለሁሉ ደራሽ ነውና እንደው ለህዝቡን ተውትና ለእናቱ ለእህቶቹ ለወንድሞቹ ምህረቱን ላክለት። ደግሞ እንግዲህ በቅርብ እንደሚመጣ ተስፋ አለኝ። ሁላችሁ እንግዲህ እዚህ ጋር ምሳ እየሰራን የልዑልን ናፍቆት እያሰብን ዛሬ ደግሞ ተረቅም ተነስቶ ተይዛለች መሰለኝ እና ብዙም አላዳመጥኩም እና ውዶት ሁላችሁም ጸሎትና ዱዓ አድርጉ። በተረፈ ሰብስክራይብ አድርጉኝ። በወንድሞች ስም ይዣችኋለሁ። ሰላማችሁ ብዙ ይበለን። እዚህ ጋር ዶሮዬን አጥቤያለሁ። እንደዚህ ካደረኩት በኋላ ትንሽዬ ከርነዋለሁ ማለት ነው። ከዛ ደግሞ ቅመማችን እናደርጋለን። ይኸው እንደዚህ ከርናታለን። ትንሽ ፍን ካለ በኋላ ደግሞ እናያለን ማለት ነው። የዛሬ ምሳችን እንግዲህ ይሄን ይመስላል። እዚህ ጋር ደግሞ ሩዝ ጥደናል። ይሄው እንግዲህ እንደዚህ ነው የሚበላው ማለት ነው። ይሄው እንግዲህ ይሄን ይመስላል። እየደረሰ ነው ምሳችን እና ይሄን ይመስላል።
ልጠብስ። ድንች እጨምርበታለሁ። ያው አረቦች ስለሚወዱ ማለት ነው። ይኸውላችሁ እንግዲህ አሁን ጨርሻለሁ። ይሄን ይመስላል ማለት ነው የዛሬው ምሳችን። እና ውድ ከተመልካቾች የቃል ቤተሰቦቼ ሰብስክራይብ፣ ላይክ፣ ኮሜንት አስተያየታችሁን ጻፉልኝ፣ አበረታቱኝ። እና እንግዲህ የዛሬው ውሎ ደግሞ ይሄን ይመስላል። እና በተረፈ ሰላማችሁ ብዝት ይበልኝ። ውድ የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ተረፍ ይበልልኝ። በክርስቶስ ፍቅር ብዝት ይበልልኝ። ወዳችኋለሁ። ሰብስክራይብ ለምታደርጉኝ አመሰግናለሁ። ላላደረጋችሁ ደግሞ ሰብስክራይብ አድርጉኝ። መልካምነት ለራስ ነው ላለው ማለት ነው። በተረፈ መልካም ቀን ይሁንላችሁ። ያው ምሳ ሰርተን ጨርሰናል ማለት ነው። እግዚአብሔር ይመስገን። ያው እዚህ ሀገር ቶሎ ነው ምሳ የሚሰራው፣ ግን ደግሞ በእናንተ አካባቢ ባላቅም በያላችሁበት ዞሮ ዞሮ ሰላማችሁ ብዛ ብያለሁ። ሰላም ዋሉልኝ።